የሰው ልጅ ከእንስሳ የሚለየው በአስተሳሰቡ ነው። በአንደኛው ክፍለ ዘመን እየሰለጠን እያሰብን መሄድ ሲገባን የሰለጠኑ ውሾች ግን እየቀደሙ ይታያል። ለምን ቢባል የሰለጠኑ ውሾች በሰለጠኑበት ልክ የተሰጣቸውን ተግባር ይፈጽማሉ። የሰው ልጅ ሰልጥኖ ሲከዳ ይታያል፣ እርስ በርስ ሲገዳደል ይሆናል። ታዲያ አስተሳሰብ የተሰጠን ሳናስብ የሰለጠኑ ውሾች አልበለጡንም ትላላችሁ? እስኪ ይህንን ቪዲዮ አይተን እንመለስ። ና እስኪ ከኛ ጋር ፑሽ አፕ ስራ እስቲ ኦኬ ድገማ እንደዚህ ወደ ሀሳብ እንደዚህ ወደፊት ትንሽ አስተር ግጃ እስኪ አትንቀጭቀጭ የስ ግጃ ወደ ሀሳብ እንደገና ወደ ኋላ እዛ Yes, you did it. እስኪ ከዚህ ቪዲዮ ምን ተማር? ውሻ የሰው ልጅ እያዳነ ባለበት ሰዓት የሰው ልጅ ግን ጥሩ ሰርተን ባልበቃን ጊዜ መጥፎ እያሰብን ለሰው ልጅ ሞትና ቅጣት እንመኛለን። ሰላም